ሰላም ጤና ይስጥልኝ። በተለያየ በዓለም ክፍል ያላችሁ በዚህ በዩቲዩብ ቪዲዮ መስመር ሳምንታዊውን የሰንበት ትምህርት ማጠቃለያ የምትከታተሉ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ እላለሁ። ባለፈው ሳምንት በ9ኛው ትምህርት የተስፋ ወራሾች የተስፋ እስረኞች ከሚለው ርዕስ ስር እግዚአብሔር አምላክ ለእስራኤላውያን ሊያወርሳቸው ተስፋ የገባላቸውን ምድር ለመውረስ ተስፋውን በእውነተኛ ልባቸው አምነው እስከ መጨረሻ ድረስ ለጠበቁት እነሆ ምድሪቱን በፊታችሁ አድርጌያለሁና ግቡ፣ ለአባቶቻችሁ የማልሁላችሁን ውረሱ ብሎ የተናገረውን ርስት እንደ ቃሉ እንዳወረሳቸው ሁሉ ለእኛም የተስፋ ወራሾች ለሆንን ለመንፈሳዊ እስራኤላውያን በክርስቶስ ኢየሱስ መስዋዕትነት ያገኘናትን አዲሲቱን ኢየሩሳሌም ሊያወርሰን የገባውን ቃል እንዲፈጽምልን በፍጹም ልባችን ማመንና ለክርስቶስ ዳግም መምጣት እርግጠኞች ሆነን መጠበቅ እንዳለብን በቃሉ ውስጥ በሰፊው በማየት የተባረክንበት ጊዜ ነበር ያሳለፍነው። የዛሬው ሰንበት ትምህርታችን ርዕሱ የሚለው እውነተኛ ኢያሱ የሚል ሲሆን የመታሰቢያ ጥቅሱ የሚገኘው በአንደኛ ቆሮንቶስ 10:11 ላይ እንዲህ ይላል፣ ይህም ሁሉ እንደ ምሳሌ ሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይላል። እንጸልይ። አምላካችን በሰማይ የምትኖር ስለዚህ ጊዜ እናመሰግናለን። ይህንን ቅዱስ ቃልህን እንድንማር ልታወርሰን ያለውን አዲስ ሰማይ አዲስ ምድር ዘላለማዊ የሆነውን ሕይወት በልጅ በክርስቶስ በኩል ስለሰጠህን ይህንን ደግሞ ልታረጋግጥልን ይህንን ትምህርት እንድንማር እንድናውቀው እንድናረጋግጥ ስለላክልን ክብር ላንተ ይሁን። በዚህን ሰዓት እንግዲህ አንተን መገኘት እንፈልጋለን። ቃልህን ለእኔና ለወገኖቼ አንተ ተርጉምልን። በመናገርና በመስማት ብቻ እንዳንቀር እንድንኖርበት አንተ እርዳን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን። ወደ ዝርዝር ሐሳቡ ስንገባ በዛሬ ትምህርታችን የከነዓን ምድር የአዲሲቱን ምድር አወራረስ ዘላለማዊ ተስፋን እንደሚያመላክት ሁሉ የኢያሱ ሕይወት የመሲሁን ሕይወት የሚያመላክት የምድሪቱ ቤተ መቅደስ አገልግሎት የሚበልጠውንና በሰማይ ስላለ እውነታ የሚያመላክትና በዘመን ፍጻሜ ሊሆን ስላለ ሁኔታ የምናጠና ይሆናል። ሐዋርያ ጳውሎስ ይህንን እውነታ ሲያንጸባርቅ በዕብራውያን 9:11-12 እንዲህ ብሏል። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጅም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ይህም የሚያመላክተው ምድራዊው ለሰማያዊው ጥላ እንደሆነ ነው። በዚህ ቦታ የምንረዳው በመጽሐፍ ቅዱስ ውስጥ ብዙ ጥቅሶችን ስንመለከት በተለይ በብሉይ ኪዳን የነበሩ ጸሐፊዎች ስለ ኢየሱስ አገልግሎት በአዲስ ኪዳን ጊዜ ሊፈጸሙ ስላሉ ነገሮች በመንፈስ ቅዱስ መሪነት ጽፈዋል። ይህም ሊሆን የቻለው የመጽሐፍ ቅዱስ ደራሲ መለኮት ራሱ ስለሆነ ነበር። እያንዳንዱ የመጽሐፍ ቅዱስ ክፍል አንዱ ከሌላው ጋር በመስማማትና አንዱ የሌላውን ትርጉም በመስጠት በአንድ መስመር ላይ ይጓዛሉ ማለት ነው። ምንም ልዩነት የላቸውም። ስለ ኢያሱና ሙሴ አገልግሎት ደግሞ መጽሐፍ ቅዱሳችን ግልጽ የሆነ ንጽጽር ያሳየናል። በዚህ ሩብ ዓመት የምናስታውስ ከሆነ አንደኛው ትምህርታችን ላይ እንዳየነው ሁሉ የዛሬው ትምህርት ተመሳሳይ ነገር ይነግረናል። ስለነሱ ጥላ የሆነው ኢያሱ ለምለው ዘጸአት 3:1-5 እና ዘኍልቍ 13:1-2 ማንበብ እንችላለን። ንጽጽሩን ስንመለከት ሙሴና ኢያሱ
ጫማቸውን እንዳያወልቁ የታዘዙ፣ ቀይ ባህርና ዮርዳኖስ ተከፍሎ በደረቅ ምድር ሕዝቡን ይዘው የተሻገሩ፣ እግዚአብሔር ተገናኝቶ ያናገራቸውና በሚሄዱበት ሁሉ አብሯቸው እንደሚሆን ቃል የገባላቸው፣ የግርዛትንና የፋሲካን በዓል ያከበሩ፣ በሙሴ ጊዜ መውረድ የጀመረ መና በኢያሱ ጊዜ ያበቃ። ሁለቱ መሪዎች እጃቸውን ሲዘረጉ እስራኤላውያን በጠላት ላይ ድል እንደሚነሱና ዝናቸው ከእነርሱ አመራር የተነሳ በአሕዛብ ዘንድ ፍራቻን የቀሰቀሰ፣ ሁለቱ መሪዎች ለሕዝቡ የስንብት ንግግር እንዳደረጉ፣ በመጨረሻም ሙሴ ስለ መሬቱ ክፍፍልና ስለ መማፀኛ ከተሞች ያወጣውን መመሪያ ኢያሱ እንደፈጸመ ሁሉ ያሳየናል። ይህ እንግዲህ በመጽሐፍ ቅዱስ ውስጥ ያሉ ጥቅሶች ያሉ መልእክቶች አንዱ ለሌላው ምስክር እንደሆነ የሚያሳይ ነው። ኢያሱ እንደ አዲስ ሙሴ ሆኖ ሕዝቡን በመምራት የታመኑትን ወደ ተስፋይቱ ከነዓን ይዞ ገባ። የኢያሱ ሕይወቱ ሲያንጸባርቅ የነበረው በሙሴ የተነገረው ትንቢት ፍጻሜ ነበር። ይሁን እንጂ በሙሴ የተነገረው ትንቢት የተፈጸመው በመሲሁ ብቻ ነበር ይላል ሰንበት ትምህርታችን። የትንቢቱን ሁኔታ በዘዳግም 18 ከ15 እስከ 19 ስናይ እንዲህ ይላል። እግዚአብሔርም ከአንተ መካከል ከወንድሞች እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታዳምጣለህ። እግዚአብሔርም እንዲህ አለኝ፣ የተናገሩት መልካም ነው። ከወንድሞች መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃልንም በአፉ አደርጋለሁ፣ ያዘዝሁትንም ቃል ሁሉ ይነግራቸዋል። በስሜም የሚነግረውን ቃል የማይሰማው ሰው እኔ ይበቀልለታለሁ ብሎ ስለ ኢያሱ ተናገረ። እግዚአብሔር አምላክ የኢያሱ ተግባር ምድሪቱን ለእስራኤላውያን ማከፋፈል እንደነበር ሁሉ አዲሱ ኢያሱ የሆነው መሲህ ኢየሱስ ክርስቶስ መንፈሳዊ ውርሱን ለአዲሱ እስራኤላውያን ይሰጠናል። ይህንንም ውርስ ምንም ሳንለፋ ያወረሰን ጌታ ስሙ ብሩክ ይሁን። ሌላው ንጽጽር ደግሞ ኢያሱ ከ40 ዓመታት በኋላ በምድረ በዳ ወደ ከነዓን እንደገባ ምሳሌያዊ ኢያሱ የሆነ ኢየሱስም በምድረ በዳ ከ40 ቀናት በኋላ አገልግሎትን ጀምሯል። ማቴዎስ 4 ከ1 እስከ 4 እና ሉቃስ 1 ከ1 እስከ 13 በግላችን ማንበብ እንችላለን። እንዲሁም ከትንሣኤ በኋላ የ40 ቀናት የዚህ ምድር ቆይታ በኋላ ሰማያዊ አገልግሎቱን ጀምሯል። ያንን እንደጀመረ ቃሉ ያረጋግጥልናል። ሐዋርያት 1:3 እንዲህ ይላል፣ ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። በተለይ በቁጥር 9 ላይ ይህንንም ከተናገረ በኋላ ከእነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ክብር ለእግዚአብሔር ይሁን። ሞትን አሸንፎ በመነሳቱ እኛንም በአባቱ ቀኝ ስላስቀመጠን የኢያሱ ተምሳሌትነት ደግሞ የመጨረሻ የሚሆነው በማን ነው? በኢየሱስ ክርስቶስ ዳግም ምጽአት ነው። ዛሬ ለእኛ መሲሁ መጥቶ ምድራዊ አገልግሎቱን ጨርሶ ወደ ሰማይ ሄዷል። ስለ እሱ ስናሰላስል ባሰላሰልን ቁጥር የባህሪውን ውበት እናንጸባርቃለን። ስለዚህም ነው በቃሉ ውስጥ በየቀኑ ጊዜ መውሰድ አስፈላጊ የሆነው። ይህንን እንግዲህ የምናደርገው ስንቶቻችን እንደሆንን ራሳችንን እንጠይቅ። ጥላ የሆነው ኢያሱ እስራኤላውያንን የአባቶቻችሁ አምላክ የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ ብሎ እንደጠየቃቸው ሁሉ አካሉ የሆነው ኢየሱስ ዛሬ ተመሳሳይ ጥያቄ እኛን እየጠየቀን ነው። እስከ መቼ ቸል እንላለን? እየተጠየቀን ነው። መልሱ የእያንዳንዳችን ይሆናል። ለክርስቶስ ምን መልሰው ቤተ ክርስቲያንም ቀለል ባለ ሁኔታ በእግዚአብሔር መንገድ ማለትም በመታዘዝ ብቻ ለዘላለም የሆነውን ሕይወት ለሚቀበል ዝግጁ የሆኑ ታማኝ ካሌብና ኢያሱዎቹን እየፈለገች ትገኛለች።
ዓለም ለእኛ ምንድነው? የእርሻ ቦታ ነው። ይህ ዓለም እርሻ ነው። በዚህ እርሻ እኛ ደግሞ ምን ማድረግ አለብን? በማቴዎስ 4:20 እንደተናገረው በዚህ እርሻ በመልካም አፈር ላይ እንደተዘራ ዘር እኛም ዘርን በመዝራት በአንዱ 100 በሌላው 60 እና 30 ፍሬዎችን ለማፍራት እንዘጋጅ። ይህንን ከኛ እግዚአብሔር እየጠበቀብን ነው። ጊዜ መውሰድ የለብንም። እያንዳንዱን ነገር ለኛ የተጻፈውን በመጨረሻ ዘመን ለምንገኘው ለኛ የተጻፈውን ይህንን እያየን እኛ ደግሞ የበለጠ መዘጋጀት አለብን ይላል የዛሬ ሰንበት ትምህርታችን። እንግዲህ የዛሬውን ትምህርት በዚህ ስንቋጭ የኢያሱን ሕይወት፣ የመሲሁን አገልግሎት፣ የቤተ ክርስቲያንን አካሄድና የዘመን ፍጻሜ ሁኔታ በትንቢት የተነገረውን ሁሉ በክርስቶስ ዳግም ምጽአት ፍጻሜ እንደሚያገኝ በሰፊው እንደተረዳን ተስፋ አደርጋለሁ። ስትከታተሉ የነበራችሁ ጌታ አብዝቶ ይባርካችሁ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንዘጋለን። አምላካችን በሰማይ የምትኖር እጅግ አድርገን እናመሰግናለን። ይህንን ድንቅ ቃል፣ ይህንን ድንቅ ተስፋ ለእኛ ስላወረስከን እውነተኛ የሆነውን ምንም ጥርጥር የሌለበትን በክርስቶስ በኩል ስለሰጠህን ለዘላለም ስሜ የተባረከ ይሁን። አባት ሆይ ይህንን በመመኘት ብቻ በወሬ ብቻ እንዳንቀር ደርሰን ከአንተ ጋር ለዘላለም የምንኖርበት እድል ፋንታ ለእያንዳንዳችን አንተ ስጠን። ወደ ኋላ የሚጎትቱንን የሥጋ ሐሳቦች፣ የዓለም የሥጋ ምኞቶችን ሁሉ ከኛ አስወግድልን። አቅም ጉልበታችን ሆነ እጆቻችንን ይዘን መርተህ አድርሰን። ስለሰማን ተመስገን። በጌታ በኢየሱስ ስም